አንድ ምግብ ብቻውን ካንሰር መከላከል አይችልም። ዋናው ጉዳይ የየቀኑ የዕለት ተዕለት የአመጋገብ ዘይቤያችን ነው። በዛሬው ቪዲዮ ምን አይነት ምግቦች ናቸው በሽታን ለመከላከል የሚረዱንና ጤናችንን እንድንጠብቅ የሚያግዙን የሚለውን አብረን እናያለን። አብራችሁ ቆዩ። ዛሬ እንድናወራ የፈለኩት ነገር ምንድነው? የሆነ ምግብ በልታችሁ ይሄን ምግብ በልታችሁ በቃ ካንሰር መከላከል ትችላላችሁ ወይም ደም ግፊት ወይ ስኳር ለማለት አይደለም የመጣሁት። ግን ምንድነው በአጠቃላይ የአመጋገብ ስርዓታችሁን በእነዚህ ምግቦች የተቃኘ ቢሆን የተሻለ ጤንነት፣ የበሽታ መከላከል አቅማችሁን ይጨምር፣ የሴላችሁ ጤንነት የተጠበቀ ይሆናል። ያም ደግሞ በተዘዋዋሪ መንገድ ካንሰርም ሆነ ሌሎችን በሽታዎች መከላከል ትችላላችሁ የሚል ሀሳብ ነው። አንደኛ አትክልቶች አረንጓዴ ቅጠሎች፣ የብሮኮሊ ዘሮች በጣም በቀላሉ የምናገኛቸው በቀላሉ ማብሰል የምንችላቸው ምግቦች ናቸው። ይህም ደግሞ የበሽታ መከላከል አቅማችንን እንድንጨምር የሚረዱን ዋና ነገሮች ናቸው እና የምንመገበው ምግብ ላይ ማድረግ የምንችለው ነገር ይሆናል ማለት ነው። ኦኬ። ሁለተኛው ደግሞ ፍራፍሬዎች ከለርፉል ናቸው፣ ናቹራል የሆነ ሹጋር ነው ያላቸው። ስለዚህ ፍራፍሬዎችን አመጣጥሮ መውሰድ። ስለዚህ እንደ አፕል፣ እንደ ሲትረስ ፍሩትስ እንደ ሎሚ፣ ብርቱካን አይነት ፓፓያ አይነቶች አንታይ ካንሰር ፕሮፐርቲ አላቸው። ሶስተኛው ደግሞ ያልተፈተጉ እህሎችን ማዘውተር ነው። እንግዲህ ፕሮሰስድ ያልሆኑ በየትኛውም ኬሚካል ወይም ደግሞ በየትኛውም ፋብሪካ ውስጥ ያላለፉ በቀላሉ እናገኛቸው የምንችላቸውን ስንዴም ሆነ ገብስም ሆነ አጃ የመሳሰሉትን ፋይበራቸው እንዳለ ብንወስድ እና የተለያዩ ጥራጥሬዎችም አሉ አይደለ? እንደዛው እነሱን መውሰድ በጣም አስፈላጊ ነው እና ፋይበር ደግሞ ለሆድ በጤና በጣም አስፈላጊ እንደሆነ እንግዲህ ሐኪሞች ይነግሩናል። ሁሉም ነገር ደግሞ የሚጀምረው ከሆድ ነው። የሆዳችንን ጤና መጠበቅ ሙሉ የአካላችንን ጤና መጠበቅ ስለሆነ ፋይበር ያላቸው ምግቦች ደግሞ በጣም አስፈላጊ ስለሆኑ የተፈተጉ ሆል ግሬን የምንላቸው ምግቦች ማዘውተር ያለብን ማለት ነው። አራተኛው ምንድነው? ሄልዚ ፋት ነው። ሄልዚ ፋት ከተልባ ማግኘት እንችላለን፣ ከወይራ ዘይት ወይም ደግሞ ከአሳ ልናገኘው እንችላለን። ስለዚህ ሄልዚ ፋት የሆኑ ምግቦችን መጨመር ምግባችን ላይ እና አንሄልዚ የምንላቸውን ደግሞ ፋቶችን ማስወገድ ያስፈልጋል ማለት ነው። አምስተኛውና እንግዲህ ዋን ኦፍ ማይ ፌቨራይትስ እንግዲህ ቅመማ ቅመሞችን መጠቀም ነው። እንደ እርድ፣ ከሙን ምግባችን ላይ ትንሽ ስፓይስ ያስፈልጋል ማለት ነው እና ሽንኩርት እና ዝንጅብል ኢምፖርታንት። ኦኬ። የበሽታ መከላከል አቅማችንን ቡስት ነው የሚያደርጉልን። በሽታ መከላከል የምንፈልግ ከሆነ በየጊዜው እየታመምን ሐኪም ቤት መመላለስ የማንፈልግ ከሆነ ምግባችን ላይ ትኩረት አድርገን መስራት አለብን። ምግብ ብቻ በቂ ነው እያልኩ አይደለም። ሙሉ ላይፍ ስታይላችንን ቀስ በቀስ ማስተካከል ይኖርብናል። ኤክሰርሳይዝ ማድረግ፣ እንቅልፍ ላይ፣ ጭንቀት ላይ፣ ሌሎች ነገሮችን ብዙ መስራት ያለብን ነገሮች ይኖራሉ። ግን ዋናው ነገር ደግሞ አመጋገባችን፣ ምክንያቱም ወደ ውስጥ የምናስገባው ነገር ነው መጨረሻ ላይ ደግሞ ማኒፌስት የሚያደርገው በተለያየ መንገድ። ስለዚህ እሱ ላይ ጥንቃቄ ማድረግ አለብን ለማለት ነው። በተቃራኒው ደግሞ እንደዚህ ስኳር የበዛባቸው ምግቦች፣ ዘይት የበዛበት ምግብ፣ ፕሮሰስድ የሆኑ ምግቦች፣ አርቲፊሻል የሆኑ ማጣፈጫዎች ምናምን ማስወገድ ያስፈልጋል። ኦኬ። በቃ ናቹራል የሆነ ኦርጋኒክ የሆነ እና ብዙ ፕሮሰስድ ያልሆነ ነገር በቻልነው አቅም መጠቀም ይኖርብናል ማለት ነው እና እንደዚሁም ደግሞ ሕክምና እያደረጋችሁ ያላችሁ ታካሚዎች መድኃኒታችሁን እየወሰዳችሁ ሕክምናችሁን እየተከታተላችሁ ጤናማ የአመጋገብ ስታይል ከሌላችሁ ምንም ዋጋ የለውም። ስለዚህ ከአሁን ጀምራችሁ አመጋገባችሁ ላይ በደንብ መስራት ይኖርባችኋል። እንዴት መብላት እንዳለባችሁ፣ ለእናንተ የሚሆን የምግብ አይነት ምንድን ነው የሚለውን መምረጥ ይኖርባችኋል እና ምናልባት ሐኪማችሁ ላይ ነግራችሁ ይችላል። ግን እናንተ በራሳችሁ ሌሎች ባለሙያዎችን ማማከር ትችላላችሁ። ራሳችሁን ሪሰርች እያደረጋችሁ የአመጋገብ ስታይላችሁ ማስተካከል ይኖርባችኋል ለማለት ነው። መቅረት የለበትም ብዬ የማስበው ነገር ደግሞ ምግባችንን የምናበስልበት ሁኔታ ነው። ኦኬ። ስለዚህ ማለት እንዴት ነው? አሁን እኛ ሀገር ብዙ ጊዜ ምግብ በጣም ካልበሰለ ምንም ደስ አይለንም አይደለ? እንደውም አንዳንዴ በቃ ምግቡ ምን እንደሆነ ራሱ እስከሚጠፋ ድረስ በቃ። ስለዚህ ከለሩ ጠፍቶ ምግቡ ቅርጹ ምናምን ጠፍቶ ሌላ ነገር እስከሚመስል ድረስ ምግብ የምናመስለው እና እሱ ላይ ጥንቃቄ ማድረግ፣ ዘይት ስንጨምር፣ ጨው ስንጨምር ሁሉም ነገር ጥንቃቄ ማድረግ እና በአንድ ጊዜ የምንለውጠው ነገር ባይኖር እንኳን ቀስ በቀስ እያስተካከልን ብንሄድ በጣም አሪፍ ነው ብዬ አስባለሁ።
ስለዚህ ምግብ እንግዲህ ሆድ ለመሙላት ብቻ አይደለም የምንበላው። ኦኬ ሂል የሚያደርግልናል። ትክክለኛ ምግብ፣ ጤናማ ምግብ ብንበላ ውስጣችን ያለውን ነገር የሚያጸዳልን የሚያክምልን ይሆናል እና ምግባችን ላይ ጥንቃቄ እናድርግ ለማለት ፈልጋለሁ። የዛሬ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለብዙ ሰው እንዲደርስ እና ጤናማ የአመጋገብ ስታይል እንዲኖራቸው እንዲከተሉ አላስፈላጊ ነገሮችን ደግሞ ማስቀረት ትኩረት እንዲሰጡ ይረዳቸዋል ብላችሁ ካሰባችሁ ይሄን ቪዲዮ ሼርም ላይክም ሰብስክራይብም ብታደርጉ ደስ ይለናል። Thank you for watching. Bye.